የወደፊቱ ኮከብ አሊ አህመድ ከካናዳ እስከ እንግሊዝ ሜዳዎች። ከትውልደ ኢትዮጵያውያን ቤተሰብ የተገኘው ወጣቱ ተሰጥኦ አሊ አህመድ በእንግሊዝ እግር ኳስ ሜዳዎች ላይ አዲስ ታሪክ እየጻፈ ይገኛል። በካናዳ ተወልዶ ያደገውና በኢትዮጵያውያን የአገር ፍቅር ስሜት ባለው ቤተሰብ ውስጥ የታነጸው አሊ ባለው አስደናቂ ብቃት ለካናዳ ብሔራዊ ቡድን ተመርጦ በዋና ዋና ውድድሮች ላይ ደማቅ አፈጻጸም ሲያሳይ ቆይቷል። ይህ ልዩ ተሰጥኦ የአውሮፓ ክለቦችን ትኩረት መሳብ የቻለ ሲሆን በአሁኑ ወቅት በእንግሊዝ ሻምፒዮንሺፕ ለሚወዳደረው ኖርዊች ሲቲ ኖርዊች ኬዲፊክ በይፋ ፈርሞ ጨዋታውን በስኬት ጀምሯል። በመጀመሪያው ጨዋታው ለግብ የሚሆን ድንቅ ኳስ አመቻችቶ በማቀበል አሲስት ችሎታውን አሳይቷል። በሁለተኛው ጨዋታው በድጋሚ ሌላ ኳስ አመቻችቶ ከማቀበሉም በላይ ራሱ ድንቅ ጎል በማስቆጠር የክለቡን ደጋፊዎች በደስታ አስፈንዝዟል። ይህ ወጣት በቅርብ ጊዜ ውስጥ በታላቁ ፕሪሚየር ሊግ እና በሻምፒዮንስ ሊግ ላይ እንደሚደምቅ ምንም ጥርጥር የለውም እየተባለት ይገኛል። ለአሊ አህመድ መልካም ስኬትን እመኛለን። ህልሙ ላይ ደርሶ የሁላችንም ኩራት እንዲሆን ምርቃታችንና ድጋፋችን አይለይም።